አብዛኛው ሰው የሚሳሳተው ነገር ይሄንን ነው። ማታ ላይ ምንድነው የምጸልየው? ጧት የጀመርኩትን ነው የምጸልየው? ውዳሴ ማርያም ነው የምጸልየው? ወይስ መዝሙረ ዳዊት ነው የምጸልየው? ወይስ ምንድነው የምጸልየው? በጣም ብዙዎቻችሁ ማታ ላይ ምን እንጸልይ የማታ ጸሎት ስራ ልስትሉኝ ለነበራችሁ ይሄ ቪዲዮ ለእናንተ ነው። የማታ ጸሎት አቡነ ዘበሰማያት ሰላም ለኪ መዝሙር 3 እና መዝሙር 40። ይሄ አንድ ክርስቲያን ሊተኛ ሲል ሊጸልየው የሚገባ ጸሎት ነው። የበረታ ደግሞ መዝሙር 22ን መዝሙር 90ን እና መዝሙር 120ን መጨመር ይችላል። አይ ከዚህም በላይ ደግሞ መጨመር ይችላል ያለና የበረታ ካለ መጨመር ይችላል። ግን አንድ ክርስቲያን መጸለይ ያለበት ማታ ላይ ብሎ ቤተክርስቲያን ያስቀመጠችው መጸለይ ያለበት ይሄንን ነው። ስለዚህ ከበረታችሁ መጨመር ትችላላችሁ። ካልቻላችሁ ደግሞ መዝሙር 3 እና መዝሙር 40 ጸልያችሁ ተኙ። ሌላ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። Thank you for watching.